እናንተ ግን ከዛ ሁሉም ተመራጭ ትውልድ ሆናችሁ ቁርአንን ለመማርና ለማንበብ ጊዜ ሰጣችሁ። ሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። መርከዝ ተውፊቅ ለተሕፊዘል ቁርአን የሲዳማ መርከዝ ሲሆን የሲዳማ ልጆች የሆናችሁ ኑ መርከዝ ተውፊቅ ለተሕፊዘል ቁርአን በመቀላቀል የተከበረውን የአላህን ቃል ቁርአን እንቅራ። ቃኢዳ 30 ጁዝ ቁርአን ሒፍዝ እንዲሁም ኪታብ ይቀራል። ኑ ከመጣችሁ ለመቀበል ዝግጁ ነን። ኡስታዝም ለማስቀራት ዝግጁ ናቸው። የግሩፑ ድምቀት፣ የተማሪዎቹ ውበት የኡስታዛችን አቡ ቡርሃን ሰብራቸው አቡ ማሻ አላህ ይጨምርላችሁ፣ አላህ ይጠብቃችሁ፣ ረዥም ዕድሜ ከአፍያ ጋር አላህ ይስጣችሁ። መርከዝ ተውፊቅ ለተሕፊዘል ቁርአን የቅርአት ሰዓት ከጠዋቱ 4 ሰዓት አንስቶ እስከ ቀኑ 11 ሰዓት ድረስ የሚቀራ ሲሆን እንዲሁም ማታ ከምሽቱ 1 ሰዓት አንስተው እስከ ሌሊቱ 6 ሰዓት ድረስ ይቀራል። እንዲሁም ሐሙስ ምሽት ዳዕዋ ሲሆን ጁምዓ ቀን ከጁምዓ በኋላ ዳዕዋ ይኖራል። እንዲሁም ጁምዓ ምሽት ሙዛከራ ይኖራል። ሙዛከራው የሚደረገው በሲዳምኛ ሲሆን የሲዳማ ልጆች የት ነው አላችሁ? እኛ ኸይር ሥራ እንዳያመልጣችሁ። አሜ አሮዬ። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ።